በዛሬው ፕሮግራም አብረን ለመመልከት የምንሞክረው አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብን ከረመላሁ ወጅሃሁ ጨምሮ ሙሉን የረሱሉን አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ቤተሰባቸውን ወይንም አህልል ቤታቸውን አስመልክቶ ባለፉት መጽሐፍቶች ወይንም በኦሪትና በአዲስ ኪዳን እንዲሁም ከዛም በፊት በነበሩት መጽሐፍቶች ውስጥ እንዴት እንደተገለጹ አብረን እንመለከታለን። ይህንን አስመልክቶ መጀመሪያ የምናገኘው የቁርአን አንቀጽ በሱረቱል አሊ ኢምራን ቁጥር 61 ላይ ያለውን ይሆናል። እንዲህም ይነበባል። አዑዙ ቢላሂ ሚነ ሸይጣን ረጂም ፈመን ሓጀከ ፊህ ሚን ባዕድ ማ ጃአከ ሚነል ዒልም ፈቁል ተዓለው ነድዑ አብናአና ወአብናአኩም ወኒሳአና ወኒሳአኩም ወአንፉሰና ወአንፉሰኩም ثم ነብተሂል ፈነጀዓል ለዕነተላሂ ዐለል ካዚቢን ይላል። ትርጉሙም ዕውቀቱም ከመጣልህ በኋላ በርሱ በዒሳ ወይንም በኢየሱስ የተከራከሩህን ሰዎች ኑ ልጆቻችንንና ልጆቻችሁን ሴቶቻችንንና ሴቶቻችሁንም ነፍሶቻችሁንና ነፍሶቻችሁንም እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህንም ቁጣ በውሸታሞቹ ላይ እናድርግ በላቸው ይላል ፈጣሪያችን አላህ። ይህንንም የቁርአን አንቀጽ አስመልክቶ ሁሉም ሙፈሲሮች በሚባል መልኩ ይህ የቁርአን አንቀጽ ሰበበ ኑዙል የወረደበት ምክንያት ይላሉ እንደ ዑለሞቹ። እንደ ኢማም ዓሊ ደግሞ አገላለጽ ደግሞ ሙጣቢቀተ ኑዙል ይለዋል። ከዚህ ቁርአን ጋር ተገናኝነት ያለው ታሪክ ይለዋል። ምን ተከሰተ መሰላችሁ? ነጅራን የሚባሉ አካባቢ ላይ የሚኖሩ ክርስቲያኖች ነበሩ፣ በዛው በመዲና ዙሪያ ማለት ነው፣ በረሱላችን ዘመን። እነዚህም ክርስቲያኖች ከረሱላችን ጋር ለመወያየት ህዝባቸውንም ጭምር ሰብስበው ይመጣሉ፣ ቄሶቹ ማለት ነው። ከዛ ከተወያዩ በኋላ መልእክተኛው መሐመድ አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ከራሳቸው መጽሐፍቶች እያጣቀሱ ስለሳቸው ትክክለኛ ነብይነት አስረዷቸው። በዚህን ጊዜ እነዚህ ክርስቲያኖች ቀሳውስቶቹ ማለት ነው በህዝባቸው ፊት መዋረድን ባጢል የሆነ መስመር ላይ የነበሩበት መስመር ትክክል፣ አሁን ደግሞ እሳቸውን የመቀበላቸው ደግሞ ግዴታ መሆኑን ከራሳቸው መጽሐፍ ሲያስረዷቸው ጊዜ ምን ተፍረት ይዟቸው በቃ ብለው አጭበርብረው ወደ የሀገራቸው ሊመለሱ ሲሉ ማለት ነው ስብሰባውን ዘግተው ማለት ነው አላህ ይህንን የቁርአን አንቀጽ አወረደ። ከተነጋገራችሁ በኋላማ ዝም ብሎ መለያየት አይቻልም። ማን እውነታ እንደተሸከመ ማን ውሸታን እንዳዘለ ተለይቶ ነው። ለዚህም ደግሞ ማረጋገጫው መረጋገም ነው። ውሸት የያዘውን አላህ በላ እንዲያወርድበት፣ ለመረጋገምም ደግሞ ቦታው ላይ የሚቀርቡ አካላት ማንኛቸውም ሰዎች ሳይሆኑ የተለዩ ሰዎች መሆን አለባቸው አለ። እነዚህ የተለዩ ሰዎች ምኖች ናቸው የሚለውን አብናአና ወአብናአኩም ልጆቻችሁን ልጆቻችንን፣ ወኒሳአና ወኒሳአኩም ሴቶቻችሁን ሴቶቻችንን፣ ወአንፉሰና ወአንፉሰኩም ነፍሶቻችሁን ነፍሶቻችንን ይዘን ለመረጋገም ወደ ሜዳ ህዝብ ፊት እንወርዳለን። ውሸት ያዘለውን ሰው የአላህ በላ እንድታገኘው እናደርጋለን አሉ። ይህንንም ቀጠሮ ተይዞ በመነጋው የሚማማሉበትን ቦታ ተወስኖ መጠባበቅ ጀመሩ ማለት ነው። በዚህን ጊዜ የነጅራን ቀሳውስት ህዝቦቻቸውን ይዘው ቀድመው ከረሱል ሰለላሁ ዐለይሂ ወአሊሂ ሰሃቦች ጋር ሜዳው ላይ ጠበቁ ማለት ነው። የአላህ መልእክተኛ የሆኑትም መሐመድ አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ወአብናአና ወአብናአኩም ልጆቻችሁን ልጆቻችንን ያለውን ሁሴንን አቅፈው ሐሰንን በእጃቸው ይዘው ወኒሳአና ወኒሳአኩም ያለውን ደግሞ ሴቶቻችሁን ሴቶቻችንን ያለውን ፋጢመቱ ዛህራን አለይሃ ሰላም ይዘው ወአንፉሰና ወአንፉሰኩም ያለውን የቁርአን አንቀጽ ደግሞ ዓልይን ይዘው ወደ መረጋገሚያው ቦታ መጡ ማለት ነው። ይህንን ተፍሲር ሁሉም
100% በሚባል መልኩ ሁሉንም ሙፈሲሮች ከፍታችሁ ይሄንን የቁርአን አንቀጽ አስመልክተው በዚህ የቁርአን አንቀጽ ረሱላችን ከነጅራን ክርስቲያን ጋር ለመረጋገም የወረዱት እነዚህን አራቱን ይዘው ነው። በዚህን ጊዜ ረሱላችን እነዚህን ቤተሰቦቻቸውን ይዘው በሚወርዱ ሰዓት ገና ከላይ ሲመጡ የነጅራኑ ቄስ አያቸው። ከዛም ወደ አንድኛው ሰሃባ ጠጋ ብሎ አንተ ሰው እነዚያ ሙሐመድ ይዟቸው የሚመጣቸው ሰዎች እነማን ናቸው ሲለው ያ ያቀፉት ሁሴን፣ በእጃቸው ደግሞ የያዙት ሐሰን፣ በስተግራቸው በኩል ያለችው ልጃቸው ፋጢማ፣ ከኋላቸው በስተቀኝ በኩል ደግሞ የሚመጣው አልይ ነው ባለ ጊዜ በጣም ደነገጠ። ወዲያውም ወደ ቀሳውስቶቹና ወደ ህዝቦቹ ተመልሶ ሩጦ ሂዶ ምን አላቸው? እናንተ ሰዎች አላቸው፣ እነዚህ ከሙሐመድ ጋር ሲመጡ የማያቸው ሰዎች ይህን የምታዩትን ተራራ ሂድ ቢሉት ይሄድላቸዋል፣ ና ቢሉት ይመጣላቸዋል አለ። በዚህን ጊዜ ሁሉም ደነገጡ። ሁሉም ታዲያ ምን ይሻለናል የሚል ሐሳብ አቀረቡ። ባንማማል ባንረጋገም ይሻላል። ሙሐመድ ሐቁን ይዟል፣ እኛም የያዝነውን ይዘን ወደ ሀገራችን እንመለስ። በዛሬው ቀን ከዚህ ሰውዬ ጋር ይዟቸው ከመጣቸው አካላት ፊት ለፊት ቁመን ከተማማልን ከዛሬ በኋላ ክርስቲያን የሚባል ሃይማኖት በምድር ላይ ይጠፋል አላቸው። በዚህ ተስማምተው ወደ ረሱላችን ሂደው ሰለላሁ ዐለይሂ ወአሊህ መማማሉ ይቅርብን፣ ያልከው የተናገረው ነገር ትክክል ነው ብለው አምነው ተቀብለው ሄዱ ይላሉ። እስልምናቸውን ሳይሆን እውነታው ነብዩ መሐመድ ጋር መሆኑን ማለት ነው። አሁን እዚህ ጋር አንድ የሚያሳየን ነገር ምንድነው? ይሄ ቄስ እነዚህን ረሱላችንን ይወቅ እንበል፣ እነዚህን ግን ይዟቸው የመጧቸውን ሰዎች አልይን፣ ፋጢማን፣ ሐሰንና ሁሴንን በምን አውቋቸው ነው ይሄ ተራራ ና ቢሉት ይመጣላቸዋል፣ ይሄ ተራራ ሂድ ቢሉት ይሄድላቸዋል ሲል ምስክርነት የሰጠው ነው? እዚህ ጋር ትልቁ ጥያቄ። መልሱም በራሳቸው መጽሐፍቶች ውስጥ እነዚህ አካላት ተጠቅሰው ስላገኛቸው ነው። በምን መልኩ ተጠቅሰው ለሚለው አሁን አንድ ሁለት የመጽሐፍ ቅዱስ ጥቅሶችን እንሆላችኋለሁ። ያው እንደምታውቁት መጽሐፍ ቅዱስ ከመበረዙ ጋር ነገሩ ተጭበርብሮ ተድበስብሶ ከሆነ ነገር ጋር ተቀላቅሎ ነው ጉዳዩ ያለው። እናንተ ደግሞ የራሳችሁን ግንዛቤ ትወስዱበታላችሁ። የዛሬው ፕሮግራማችን አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ እንደመሆኑ መጀመሪያ የምናስቀድመው እሱን ይሆናል። አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ከረሱላችን ሰለላሁ ዐለይሂ ወአሊህ ጋር ሁነው ባደረጉት አንዱና ዋናው ታዋቂው ዘመቻ ኸይበር ይባላል። ይህንም ዘመቻ በሰባተኛው ዓመተ ሂጅራ ላይ የተደረገ ነው። እናም በዚህ ዘመቻ ላይ ረሱላችን ሰለላሁ ዐለይሂ ወአሊህ መጀመሪያ ኸይበርን እንዲከፍት ለአቡበከር ወታደር አስይዘው ላኩት። ሳይከፈት ቀረ። በሚቀጥለውም ቀን እነዛን ወታደሮች አስይዘው ዑመርን ላኩ። እንዲሁ ሳይከፈት ቀረ። በሶስተኛው ቀን አላህና ነቢይን ለሚወድ አላህና ነቢይም ለሚወዱት ሰው ይሄን ባንዲራዬን እሰጣለሁኝ ኸይበርን ይከፍታል አሉ። በሶስተኛው ቀን ባንዲራቸውን ለዓሊ ይሰጡት። ሊከፍት ሄደ ማለት ነው። ሊከፍት በሚሄድ ሰዓት የኸይበር ካምፕ ዋና ዋና የሚባሉ በጣም ሺፈራው የሚባሉ ታላላቅ ጀግና የአይሁድ የጦር አበጋዞች ወይንም ጄኔራሎች ነበሩ እና ምንም ነገር ሲመጣ መጀመሪያ እነሱ ናቸው ወጥተው እንትን የሚሉት። አቡበከርም ዑመርም ትላንትና ከትላንት ወዲያ በመጡ ሰዓት ብቻቸውን ነበር የወጡት እና አቡበከርና ዑመር ያን ሁላ ጄሽ ወታደር ይዘው ሲመጡ ብቻውን ይወጣል። ከዛ አባሯቸው ይመለሳል። ሺፈራው ይባላሉ። እናም ይህ ለጊዜው ስሙ ዘነጋሁትኝ ሙሉ ታሪኩን ከነማስረጃው የታላቁ የኸይበር ዘመቻ ብላችሁ ዩቲዩብ ላይ የኔው ሊንክ ላይ በመግባት ከ3 ሰዓት ያላነሰ ጊዜ ሰጥቼ ማስረጃውን በማጠናከር ያቀረብኩት ፕሮግራም አለ። ያን ሄዳችሁ እንድትመለከቱ ማስረጃውን ከዛ ጋር እንድትወስዱ እላለሁኝ። እናም ይህ የኸይበር የጦር ጄኔራል ወጥቶ አሚሩል ሙእሚኒንን ለመታገል ሊወጣ ሲል አንዲት ባህታዊ እንዲህ አለችው፣ አንተ ሰው አለችው፣ ትላንትናም ከትላንት ወዲያም አስጠንቅቀዋለች። ሂደህ የምትፋለመው ሰው ዓሊ የሚባል ከሆነ እሱ ሰው መጥፊያችን ነው ተብሎ በመጽሐፋችን ተጠቅሷል። ስለዚህ ዓልይ ከሆነ እንዳትፋለመው አለችው። ትላንትናም ሲወጣ አቡበከር ሲሉት እያባረራቸው ሄደ። ዑመርም ሲሉት እያባረራቸው ሄደ። ዓልይ ስትለው ግን
አሁን ሲወጣ ማና አንተ ሲለው አልይ አለው። አልይ ሲለው ደነገጠ አሉ። ለመመለስም ቃጣ ወደ ካምፑ። እንደገና ደግሞ ከኋላ ሆኖ የሚያየው ሰው ሁሉ ደግሞ ሲመለስ ሲያይ ውርደት ሆነበትና እየተንቀጠቀጠ ሳይፈልግ ወደ ፊልም ያገባ እሱም ተገደለ። እዛው ኸይበርም በአልይ እጅ ተከፈተች ማለት ነው። እዚህ ጋር ዋና የሚያሳየን ይህቺ ባህታዊት ሴት እንዴት አውቃ ነው በእነሱ መጽሐፍ ውስጥ ይህ ስም ባይኖር ኑሮ አልይ የሚባል ሰው ከሆነ የምትታገለው ወይም ሄደህ የምትፋለመው አደራህን መጥፊያችን ነው ብላ ልትነግሮ የቻለችው አንድና አንድ በእነሱ መጽሐፍ ውስጥ ኑሮ መገኘቱ ነው መልሱ። ሌላው በመጽሐፍ ቅዱስ በትንቢተ ኤርምያስ ምዕራፍ 46 ቁጥር 10 ላይ እንዲህ የሚል ጥቅስ እናገኛለን። ያ ቀን ጠላቶቹን የሚበቀልበት የሰራዊት ጌታ የእግዚአብሔር የበቀል ቀን ነው። ሰይፍ በልቶ ይጠግባል፣ በደማቸውም ይሰክራል። ለሰራዊት ጌታ ለእግዚአብሔር በሰሜን ምድር በኤፍራጥስ ወንዝ አጠገብ መስዋዕት አለውና ይላል። እንዲሁም በተጨማሪ በትንቢተ ኢሳይያስ ምዕራፍ 21 ቁጥር 13 ላይ እንዲህ የሚል ጥቅስ እናገኛለን። ስለ አረብ የተነገረ ሸክም የድዳናውያንና ነጋዴዎች ሆይ በአረብ ዱር ውስጥ ታድራላችሁ። በቴማን የምትኖሩ ሆይ ወደ ተጠሙት ሰዎች ውሃ አምጡ። እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው። ከሰይፍ ከተመዘዘውም ሰይፍ ከተለጠጠውም ቀስት ከጽኑም ሰልፍ ሸሽተዋልና እያለ ይቀጥላል ጉዳዩ። ይህንን አሁን ሁለቱም ትንቢቶች ናቸው። እኒህን ትንቢቶች በመጽሐፍ ቅዱስ ውስጥ ተፈጽመው አናገኛቸውም። ፍጻሜያቸውን ያገኙትም በኤፍራጥስ ወንዝ ዳርቻ መስዋዕት ሆኖ የቀረበው የረሱላችን ልጅ ሰለላሁ ዐለይሂ ወአሊህ ኢማም ሁሴን ነው። ለ3 ቀንም በውሃ ጥም ተጠምቶ ነው ከነ ሙሉ ቤተሰቡ። ያው ታሪኩን ታውቃላችሁ። ከመካ ከተወለደበት አገር ከመዲና ተሰዶ ወደዛ ሂደው ኢራቅ ላይ ማለት ነው ከርበላ የሚባል ቦታ ላይ በኤፍራጥስ ወንዝ ዳርቻ ለ3 ቀናት ያክል እህልም ውሃም ሳይሰጧቸው በረሃብና በጥማት የጅምላ የዘር ጭፍጨፋ ነው የተደረገባቸው። በዚህም የዘር ጭፍጨፋ የረሱላችን ሰለላሁ ዐለይሂ ወአሊህ ዘሮች ብቻ ወደ 36 ነው የተገደሉት። አጠቃላይ 72 ሰው ነው የተገደለው። ከ32ቱ ግን 36ቱ የረሱል ዘር ናቸው። ይህንን ሙሉ ታሪክ የሚፈልግ ሰው ካለ በዩቲዩብ ላይ ኢማም ሁሴን ብቻ ብላችሁ በመጻፍ ከ2 ሰዓት ተኩል ያላነሰ ጊዜ ሰጥቼ በሰፊው ማስረጃን እያጣቀስኩኝ እንዴት እንደነበረ ስደቱን ጭምር ያቀረብኩት እንትን ስላለ ታሪክ ስላለ በሰፊው ሂዳችሁ እንድታዩ ጋብዛለሁኝ። ያው ሌላው ሁላችንም የምናውቀው ብዙ ጊዜ በየጁምዓ ኹጥባ ሲነገር 40 ኹለፋኡ ራሺዲን አቡበከር ወዑመር ወዑስማን ወዓሊ ሲባል እንሰማለን። ይህ ነገር በነገራችን ላይ ፈጽሞ ውሸትና ውሸት ነው። 4 ነጥብ። ምንም አይነት ሐዲስም የለም። ضعيف የሆነ ሐዲስ እንኳን የለም። ረሱል ብለው አያውቁም። በአራቱም የኸሊፋዎች ዘመን ተብሎም አያውቅም፣ አይታወቅም። አንዳንድ ታሪኮች ያገኘዋቸው ከ250 ዓመተ ሂጅሪያ በኋላ የተፈበረከ ነው። ይሄን ለማረጋገጥ የፈለጋችሁትን ሸህ ጠጋ ብላችሁ በአቅራቢያችሁ ያለ ሸህ 40 ኹለፋኡ ራሺዲን ብለው ያውቃሉ ወይ ረሱላችን ብላችሁ ጠይቋቸው። መልሱ አያውቁም ነው። ግን በቡኻሪም በሙስሊምም ከዚህም በፊት በዩቲዩብ ላይ ለቅቄዋለሁ፣ ሂዳችሁ ማየት ትችላላችሁ። ረሱላችን 4 ነው ወይስ 12 ኸሊፎችን ነው የተውት የሚለውን በቡኻሪ በሙስሊም ላይ ያለው ከኔ በኋላ ወደ ጥመት እንዳትገቡ 12 ኸሊፎች ይመጣሉ፣ 12ኛው መህዲ ነው፣ መህዲም የፋጢመቱ ዛህራ ዘር ነው ብለው ተናግረዋል። ይህንኑ ንግግር የመጨረሻ የመጽሐፍ ቅዱስ ምዕራፍ የሆነው ዮሐንስ ራእይ ምዕራፍ 12 ላይ እንዲህ የሚል ጥቅስ ታገኛላችሁ። ታላቅ መልእክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። በዚሁ የመጽሐፍ ቅዱስ ጥቅስ የመጨረሻው ገጽ ላይ የምታገኙት አንድ ሌላ ጥቅስ ደግሞ ልጨምርላችሁ። ይህንንም ጥቅስ የምታገኙት በዚሁ በዮሐንስ ራእይ የመጽሐፍ ቅዱስ የመጨረሻው ፔጅ ላይ ነው። ከዚህ በኋላ ሌላ ፔጅ የለም። ምዕራፍ 22 ቁጥር
አንድ ላይ እንዲህ ይላል በአደባባዩም መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚንጸባረቀውን የሕይወትን ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ እያፈሩ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ለሕዝቡ መፈወሻ ነበሩ ይላል። እንግዲህ እነዚህ 12 ከበሽታ መፈወሻ ሲባል የስጋ በሽታ አይደለም፣ የሩህ የነፍስ የዓቂዳ በሽታ ነው። እና ለነዚህ በሽታዎች መፈወሻ የሆኑ መድኃኒት የሆኑት እነዚህ 12 የተባሉት ረሱላችን ሰለላሁ ዐለይሂ ወአሊህ ከኔ በኋላ 12 ኸሊፋዎች፣ ኢማሞች፣ ሪጃሎች በሚል መጥቷል ቡኻሪና ሙስሊም ላይ ያሏቸው ሰዎች ናቸው። ይህ እንግዲህ የመጽሐፍ ቅዱስ የመጨረሻው ትንቢት የመጨረሻው ገጽ ላይ ያለውን ነው እየነገርኳቸው ያለሁት። ይህ ነገር መች ተሐቀቀ ሲባል ኢንሻአላህ የመጨረሻው መህዲ በመሆን ይተሐቀቃል ማለት ነው። 12 የተባሉት የመጀመሪያው በተለያዩ ዘገባዎች እንደመጣው ዓሊ ይላል፣ ሐሰን፣ ሁሴን እያለ ከሁሴን ዘር የሚቀጥል ዘይኑል ዓቢዲን፣ መሐመድ አልባቂር፣ ጃዕፈር ሳዲቅ፣ ሙሳ አልካዚም፣ መሐመድ አልጀዋድ፣ ዓልይ ሪዳ፣ ዓልይ ሃዲ፣ ሐሰን አልዓስከሪ እያለ የመጨረሻው መህዲ ላይ የሚጠናቀቅ ነው ማለት ነው። እንግዲህ የረሱላችን ሰለላሁ ዐለይሂ ወአሊህ ቤተሰቦች ባለፉት መጽሐፍቶች ውስጥ ተዘግበዋል የሚባለው ለዚህ ነው። እነዛ መጀመሪያ ላይ ያንን የቁርአን አንቀጽ አስመልክተው እነዛ ቄሶች ከረሱል ጋር ለመማማል ሲመጡ ያዩአቸው ሰዎች እነዚህን በመጽሐፍ ቅዱስ ላይ የተዘገቡትን ከ12ቱ 3ቱን እዛ አገኟቸው። በአናቷም ላይ አክሊል የተባለችው ፋጢመቱ ዛህራ ናት። እዛ ላይ ያገኘቻቸው። በጣም የሚገርም አንድ ነገር ልንገራችሁ። በእንግሊዘኛ አወር ሌዲ ኦፍ ፋጢማ ብላችሁ ጻፉ። በርካታ የአውሮፓ ቤተ ክርስቲያናት ለፋጢመቱ ዛህራ ነሺዳ አዘጋጅተው ቪዲዮዎችን ለቀዋል። አንዳንዱ እንደውም ቤተ ክርስቲያን ላይ ብቻ ሳይሆን ሜዳ ላይ ከ500,000 ህዝብ በላይ በተገኘበት ስለ ፋጢመቱ ዛህራ ነሺዳ አዘጋጅተው ለቀው ዩቱብ ላይ አይቻለሁ። ይህንኑም ቪዲዮ ፋጢማ ዓለይሃ ሰላም በቤተ ክርስቲያን ሲዘመርላት በሚል ሌላ ሰው እንደዚሁ አፕሎድ አድርጎት አይቻለሁ። በአማርኛ ፋጢማ በቤተ ክርስቲያን ሲዘመርላት ብላችሁ ብትጽፉ ታገኙታላችሁ ብዬ እገምታለሁ። ከዚህ በበለጠ ግን አወር ሌዲ ኦፍ ፋጢማ ብላችሁ በእንግሊዝኛ ብትጽፉ የተለያዩ የአውሮፓ ሀገራት ላይ የተለቀቀውን እንትን ማየት ትችላላችሁ ላለሁ። እናም የረሱል ሰለላሁ ዐለይሂ ወአሊህ ቤተሰቦች ባለፉት መጽሐፍቶች ውስጥ ተደባብሶም ቢሆን በዚህ መልኩ ተቀምጠው እናገኛለን ላለው። የቀረውን ጥናት እንግዲህ ለወንድም ለእህቶች የተቻለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። اللهم صل على محمد وعلى آل محمد.